አይ ናፍቆት የስራን ስቴክ አንተ ምን ይባላል አሁን የምር ነው። እኔ አሁን ብሩክ እየሰማ የነበረው ሙዚቃ እሱን ተውና እኔ እዚህ ጋር እየሰማው ራሱ እንደ የት እንደደርሼ እንደተመለስኩ እኔ ነኝ የማውቀው። ከባድ ነው። ከባድ በቃ የኔ እንቅልፍ ውስጥ ነው ማስገባው ትላላችሁ ትዝታ ውስጥ። ሰላም ውድና የተከበራችሁ ውድ የሚረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? አለው እግዚአብሔር ይመስገን። ውዶች እንዴት ናችሁልኝ? እኔ ደህና ነኝ። ትናንትና ብሩክ ያው ገስት ላይ መጥቶ ነበር ምናምን እና ያው እኔ አሁን ደግሞ ውዶች እናንተ አንዳንድ ሰዎች ተረጋጉ እሺ። ብሩክ እና እግዚአብሔርን ይታረቃሉ ታያላችሁ። ጠብቁ። እግዚአብሔርን ሳይቆዩ ወይ ነገ ወይ ተነገ ወዲያ እንደዛ ጠብቁ እንደሚታረቁ ማለት ነው። የምር ነው የምላችሁት። የምር ይታረቃሉ ብዬ ነው ማስበው እኔ ገባችሁ። ምክንያቱም አሁን ላይ እነሱ እያሳዩ ያሉት ሙድ እሱ አይራሱም እሱም እና ይታረቃሉ። አይዟችሁ ሊከብድ ይችላል። እኔ እዚህ ጋር አንድ ነገር ልነግራችሁ የምፈልገው ነገር ስለ ብሩክና ስለ ሄሚታው የምር ነው። ይሄ ፍፄም ኤፋ ያው እህቴ ስለሆነች ሊሆን ይችላል። ግን በቃ ከማላችሁ ውጡ እያንዳንዳችሁ ማለት ነው። በቃችሁ። የምር ነው። የሚታረቁ ከሆነ ይታረቁ እነሱ ገባችሁ። ሶ ይሄ ሶስተኛ ወገን አያስፈልግም። ገባችሁ አይደለ? እና በጣም ነው የምር በጣም ነው የሚያስጠላው። እንዴ ምንድነው ይሄ? እናንተ እያረጋችሁ ያላችሁ ድራማ ነው ሲጀመር ማለት ነው። ግን በቃ ይበቃችኋል። ድራማችሁን አቆሙ። እንዴ አይደብራችሁም እንዴ እናንተ? ጾም ለቆ የሰው ጮጋራ እኮ አቃጥላችሁ ሊደፉ እኮ ነው። ፍፄ አሁን እኮ እነሱን ለማስታረቅ አይደለም። አሁን እዚች ጋር እያዩ ያሉት ውዶቼ እያሽቃበጠ ነው እንጂ ይሄ ለማስታረቅ የሚደረግ ነገር አይደለም። ገባችሁ? ለማስታረቅ እንዲህ አይደለም የሚባለው። ማሽቃበጥ ይሄ ጥሩ አይደለም። ገባችሁ? በጣም እያሽቃበጠ ነው። ገባችሁ አይደለ? የምር ነው እንዴ ፍፄ እኮ ሰውን እኮ ለማስታረቅ እንዲህ አይደለም የሚባለው። እንደዛ አይደለም እኮ ገባ አይደለ? ሰውን ማስታረቅ ማለት ይሄ የሰውን አንዱን እያማሰርክ አንዱን እንትን እያረክ አይደለም የምትታረቁት። ገባ አይደለ እንዴ? አይደብርም እንዴ አንተ? ኧረ በኢየሱስ በጣም ነው የሚያስጠላው። እግዚአብሔር እንደ ሁለት አንተ እውነት ሄሚና ብሩክ አንድ እንዲሆኑ ብትፈልግ እንደዚህ አይነት ማሽቃበጥ አትፈልግም ነበር። በጣም እያሽቃበጥክ ነው። ገባ? የምር ነው በጣም ማለት ነው። ገባ አይደለ? ሶ እና ውዶቼ እነዚህ ቺጋ ያረኩት ማለት ነው። ብሩክንም ሄሚም ያጋስተ ገባቸው ቀን ብሩክንም ያስቀመጥኩት ማታ ገስት ላይ ነበር። ወይኔ ጉዴ ፈላ። ማታ ገስት ላይ ነበሩ ማለት ነው። ልንገራችሁ ብዬ ነው አላያችሁም እንጂ ቅምጥሌ ማታ ነበር ማታ ገስት ላይ ማለት ነው። ብሩክ አሁን እዚች ጋር ይወጥ በትዝታ የት እንደሆነ ሄደዋል። ኧረ በኢየሱስ ስም ከባድ ነው። ኔቨር ኤቨር ከባድ ነው የምር። ይታረቃሉ። እሺ አይዟችሁ ወገኔ የምር እና የምር ነው። እና እግዚአብሔርን በጣም ነው የሚያስጠላው። ሁለታችሁም መታረቅ አለባችሁ። ታረቁልን። እሺ ታረቁ። እግዚአብሔርን እንደ ታረቁ እንጂ እና ውዶቼ የምር ነው። ሁለቱም እንዲታረቁ ብቻ ጸልዩ። ይታረቃሉ። አሁንም አንድ የሚሆኑት ቀን ያው ቅርብ ቀን ነው። ገባችሁ? እያሽቃበጡ ነበር ማታ። እንደዚህ አይነት ሙዚቃ ለምን ትሰማለህ እየተባባሉም እንዴት ነው የማይሰማው? እንደምን አገባችሁ እናንተ ሲጀመር እንዴ? በማያገባችሁ ነገር ውስጥ ገባችሁ ታማ ስላላችሁ ሰው ላይ ማለት ነውና አይመለከታችሁም። እንኳን ሰው የፈለገ ነገር ማድረግ መፍታት ሊወጡ እኛ እንወስናላችሁ። አንዳንድ ሰዎች እግዚአብሔርን ኮሜንቱን ብታዩ በጣም ነው የሚያስጠላው። ገባችሁ? ለምንድን ነው የምትሰማው አንተ እንደዚህ አይነት ሙዚቃ ጦሶ ፎራ? እና አይዟችሁ ገለቴ አይዟችሁ። እሺ አይፈርድባችሁም። እናንተ ለምን ይፈረዳል? እናንተ አብዳችሁ ነው በሱ ፍቅር ተይዛችሁ። ምንም ማንም አይፈርድም። እሺ አይዞ ወገን ሶ ያ በሱ ፍቅር ተይዛችሁ ነው እንደዛ እያደረገ ያለው። ምን ማድረግ ይቻላል? ያው እናንተን አይደለም እያስታወሳ ያለው እሱ አሁን እሷን ነው እንጂ ልንገራችሁ ብዬ ነው በዚህ አጋጣሚ። እሺ እና
እና ውዶች የምር ነው ብሩክና ሄሚ አሁን የሰውን ወሬ ተውና ታረቁ። በቃ አንድ ሰው ተሸነፉ። እስቲ ብሩክ አንተ ተሸነፈ። አሁን ይቅርታ ጠይቃት። እሺ ሄሚን ይቅርታ ጠይቃት። ሄሚ አንቺም ለጥፊ ይቅርታ ጠይቁ። አሁን ብሩክ እዚህ ፎቶ እያየ በቃ የት እንደሄደ አይታችሁታል። አሁን ወዮ ወዮ ጦሶ ፎራ የምር ነው። አይ ከባድ ነው፣ ከባድ ነው። ተፈቃቅሮ ተዋዶ አሁን እኮ ተለያይተናል ሲባል ምንድን ነው የሚባለው? አሁን ተለያይተናል፣ እሷ ሌላ ቤት እሱ ሌላ ቤት ላይ ኧረ በኢየሱስም፣ ኧረ በኢየሱስም ይከብዳል፣ ይከብዳል፣ የምሩ ይከብዳል፣ የምር እና ይሄ የሚታሽቃብጡት ሰዎች ፍፄ ኤፋ ማንቴ በቃ አስታርቋቸው እስቲ ሁለቱም። እስቲ እናንተ ሁሉን እውነት ሰው ከሆናችሁ አስታርቁ። ገባችሁ? ሁለቱም አስታርቁ። ወለውን ተውና ገባችሁ? አታሽቃብጡ በቃ ኦኬ። ማሽቃባጥ አያስፈልግም። ዜን እንደ እናንተ ከማሽቃበጥ ውጪ ሰውን ማሰረቅ አትችሉም። ፍፄ አንተ እንኳን ሰውን ማሰረቅ አታውቅም። እንኳን ማሽቃበጥ ነው። አንተ ሴት ሆነዋል። ገባ? ሴት ሆነዋል። የምር ነው። እና እስቲ እንደውን ቆፍጦን ብለን እውነት ያለው ከማን ጋር ነው የሚለው ነገር አውቄ አስታርቃቸው። እውነት ሰው ከሆንክ እውነት እነሱ እንዲታረቁ አንድ እንዲሆኑ የምትፈልግ ከሆነ ማሽቃበጡን አቁም። አሁን ሰሞኑ እያረክ ያለው ነገር እኮ ማሽቃበጥ ነው እንጂ ፍቅር አይደለም። ወይም እነሱ አንድ እንዲሆኑ አይደለም እንትን እያረክ ያለው ገባ? ዜን ሰው ሲጣላ ሰውን ያስታርቃል እንጂ እዚህ አያሽቃብጥም። ኦኬ። እና ውዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሀሳባችሁ ኮሜንት ላይ አስቀምጡልኝ። ቪዲዮን ሼር አድርጉ፣ ቤቴን ሰብስክራይብ አድርጉ እና በብሩክና በሄሚ ተስፋ አትቁረጡ። እነሱ ይታረቃሉ ብዬ ነው ማስበው እኔ። ዜን ይታረቃሉ፣ እግዚአብሔር ይታረቃሉ።